20 ዓመት ቨርጂን ነች ከተባለ ሳይኪያትሪስት ጋር ሊወስዷት ይችላሉ። እንዴት እስካሁን ድረስ ተብሎ ህይወታቸው መጨረሻቸውም ያማረ አይሆንም። ድንግልና የልብ ጉዳይ ነው። የሚፈልገውን ካገኘ በኋላ አልደወለልኝም፣ ሳይደውልልኝ በማግስቱ እንኳን አደውለም ይደውላታል። ዋሹዲ ለራሳቸው ክብር ነው ምን መክራቸው። ተፈልጋ መገኘት አለባት። ክብሯ ነው። ቀስ በቀስ የምትገለጪ ቀስ በቀስ ዲስከቨር የምትደረጊ ሁኚ። አንዲት ሴት ሌዲ የምትባለው ከበረች የተመሰገነች ሴት የምትባለው ለአንድ ወንድ የተለየች ሴት ስትሆን ነው። ለአንድ ወንድ የተለየች ሴት ነች። ግን አሁን ድንግልናን ስለምናነሳ ሁለት አይነት ድንግልና አለ። አንደኛው ከወንድ ጋር ግንኙነት አድርገው የማያውቁ ሴቶች ድንግል ናቸው፣ ቨርጂን ናቸው። ማህተም አላቸው፣ ማህተማቸው ሃይመኑ ነው እና እነሱ ድንግል ናቸው። ሁለተኛ ግን አይነት ድንግልና አለ፣ እኔ ማስተምረውም ማምንበት። ሁለተኛው ድንግልና ምንድነው? አንዲት ሴት ከአንድ ሰው ወይ ከሌላ ኢቭን ከብዙ ወንዶችም ጋር ግንኙነት ኖሯት ቆይታ ከዛ ግን ተጸጽታ ንስሐ ገብታ ራሷን ለይታ ከተቀመጠች ወይም ለአንድ ወንድ ራሷን ለይታ ለመቀመጥ ፈቃደኛ ከሆነች ሪስቶርድ ቨርጂኒቲ ይሆናል። ቨርጂኒቲ በሪፔንተንስ ቨርጂኒቲ ባይ ሪፔንተንስ ይሆናል ወይም ሪስቶርድ ቨርጂኒቲ ይሆናል። እንትኑ ነው አይልሽ። ድንግልና እቺ ሃይመኑ አይደለችም። የሃይመኖቹን አስረዳሻለሁ። ግን የሃይመኗ ጉዳይ ሳይሆን ድንግልና የልብ ጉዳይ ነው። የልብ ጉዳይ ነው። ስለዚህ ያለፉት ምዕራፎቿን በሙሉ ዘግታ ከዛ እንደ አዲስ ህይወቷን ንስሐ ገብታ ከጀመረች ቨርጂኒቲ ባይ ሪፔንተንስ ይባላል ወይም ሪስቶርድ ቨርጂኒቲ አለ። እኔ እንደ ድንግል ነው ማለት እንደ ድንግልም ትታያለች። ንስሐ የገባች ሴት እንደ ድንግል ትታያለች። አሁን ይሄኛው ድንግልና ከወንድ ጋር ግንኙነት የሌላቸው ድንግሎች አሉ። ድንግልና ምንድን ነው? ድንግልና የማህፀን በር ላይ ሃይመን የምትባል ነገር አለች። ደም ስር ያላት ሃይመን የምትባል ስስ ነገር አለች። እንዴት አድርጎ እንደተባለች ምልክት ሆና እንደተቀመጠች በጣም ነው የሚገርመኝ። እና አይነቷ ግን ይለያያል። አንደኛው ኢምፐርፎሬት ሃይመን ነው የምትባለው። ኢምፐርፎሬት ሃይመን የሚባላል ማለት ድፍን ይሆናል፣ ምንም አያወጣም፣ ድፍን ነው እና ሴቶቹ ለወር አበባ ሲደርሱ አያስወጣም። ስለዚህ ሃይመኔክቶሚ የሚባል የሰርጀሪ አይነት አለ። በሃይመኔክቶሚ ይከፈታል ማለት ነው። ይሄ ድፍን የሆነው ኢምፐርፎሬት ይባላል። ሁለተኛው ክሪብሪፎርም ሃይመን ይባላል። ክሪብሪፎርም ሃይመን ክሪብሪፎርም እንደ ኔት ነው። ሃይመኑ አለች፣ ከዛ ቀዳዳ ያላት ነች። ክሪብሪፎርም ሃይመን የምትባለው ደግሞ የዛ አይነት ነች። ስለዚህ ወይ ድፍን ይሆናል ወይ እንደ ባስኬትቦል ኔት ይሆናል። የሴቶች ድንግልና ምልክቷ ሃይመኗ የምትዘጋዋ። ከዛ ደግሞ ማይክሮ ፐርፎሬት ሃይመን ደግሞ ይባላል። እንደዚህ ሆና መሀል ላይ ትንሽ ቀዳዳ ነች ያለችው፣ እሱ ደግሞ ማይክሮ ፐርፎሬት ሃይመን ይባላል። ከዛ ሴፕቴት ሃይመን ደግሞ ይባላል። ሴፕቴት ሃይመን ደግሞ እንደ መስመር ነች እና ሁሉም ግን ደም ስር አላቸው። ስለዚህ ሴቶች ድንግልናቸውን በሚያጡበት ጊዜ ያቺ ትደማለች። አኑራል አለ። ይሄ ካልኩሽ መሀል ላይ ቀዳዳ ያላት እንደ ኔት የሆነ መስመር የሆነች በአብዛኛው ሶስቱ ናቸው ኮመኖች። ዝም ብሎ መስመር ነገር ወይም ክቡ ዝግ የሆነና መሀሏ ቀዳዳ ወይም ደግሞ እንደ ባስኬትቦል ኔት የሆነ ሶስቱ በጣም ኮመን ናቸው። ሶስቱም የደም ስር አላቸው። ከዛ ያው ድንግልና ሲያጡ ደም የሚታየው ለዚህ ነው። አሁን ሁለቱን አየን። ያልተነካች ሴት አለች ድንግል፣ የተለያየ ነገር አሳልፋ ንስሐ ስለገባች እንደ አዲስ ህይወቷን ስለጀመረች እንደ ድንግል ደግሞ የምትቆጠር ሴት አለች። በሪፔንተንስ በንስሐ ድንግል የሆነች ሴት ማለት ነው። አንዲት ሴት ሌዲ የምትባለው የተከበረች፣ የተመሰገነች፣ የተሞገሰች ሴት የምትሆነው ራሷን ለአንድ ወንድ የለየች ሴት ከሆነች ነው። ዛጋም የምትሄድ ከሆነ you cannot call her lady ልትያተች። በቃ ክብሯ አንዲት ሌዲ የምትባል ሴት ክብሯ ለአንድ ወንድ
ብቻ ራሷን ለይታ መቀመጧ ነው። አንደኛ አሁን በህይወቷ ወንድ ላይኖር ይችላል። ለምሳሌ አንዲት ሴት አለች እንበል፣ ቦይፍሬንድ የላትም፣ እጮኛ የላትም፣ ባል የላትም እንበል። ግን ማይንዷ ውስጥ ያለው ግን አንድ ወንድ በህይወቷ ትፈልጋለች። የኔ የምትለው የራሴ የምትለው አንድ ወንድ እየጠበቀች ነው፣ እየጸለየች ነው። ሺዝ ኤ ሌዲ። እቺ አድሚራብል ሌዲ ነች። ወንዶች በዙሪያው አሉ። ያው ወንዶች ሴቶችን ይፈልጋሉ። ምንም ወንድ ብትፈልግ አታጣም እኮ። ግን የኔ የምትለው የራሴ የምትለው አንድ ወንድ እየፈለገች ነው ያለችው፣ እየጠበቀች ነው ያለችው። እቺ ሌዲ ነች፣ አድሚራብል ነች። ወይም ደግሞ አንድ እጮኛ ይኖራታል። ለእጮኛዋ ታማኝ ነች። ራሷን ለእጮኛዋ ሰጥታለች። የተለየች ነች። ለሌላ ወንድ አቬለብል አይደለችም፣ አትገኝም ለሌላ ወንድ። በቃ የተዘጋ ኬዝ ነው። እጮኛ አላት፣ ከእጮኛዋ ጋር ነች፣ አለቀ። ሌላ ወንድ ጋር ፍለርት ማድረግ እንደዚህ ብሎ እንደ ብሎ ለአንድ ቀን ምናምን ብሎ ነገር የለም። ተለይታለች። አድሚራብል ነች፣ የተከበረች ሴት ነች፣ ሌዲ ነች። ወይም ደግሞ ከአንድ ወንድ ጋር ተጋብታ እየኖረች ነው ያለችው። በቃ ለሱ ታማኝ ነች። ሌላ ወንድ ሚነካት ሌላ ወንድ የለም። ከሌላ ወንድ ጋር በዚህ በፍቅር ግንኙነት የለም። ለአንድ ባሏ ታማኝ ሴት ነች፣ የተከበረች ነች፣ የተሞገሰች ነች፣ የተደነቀች ነች፣ ሌዲ ነች። ታስታውቃል። ድንግል ሴት የግድ መድማት የለባትም። ያን ነገር ሉዝ አድርጋው ሊሆን ይችላል። ኢት ሃፕንስ። እንደዚህ አይነት ነገሮች ይፈጠራሉ። አንዳንድ አሜሪካ እንደ የሰለጠኑት ሀገር 18 ዓመት ልጅ ቨርጂን ነች፣ 20 ዓመት ቨርጂን ነች ከተባለ ከሳይኪያትሪስት ጋር ሊወስዷት ይችላሉ። እንዴት እስካሁን ድረስ ተብሎ። ግን አይደለም፣ ክብር ነው። ክብር ያልሆነው ነገር ደግሞ ከቨርጂኒቲዋም ካጣች በኋላ ከሌሎች ከወንዶች ጋር ከወጣችን በኋላ ለአንድ ወንድ መለየቷ ክብሯ ነው። የአንድ ወንድ መሆኗ ለአንድ ወንድ መታጨቷ ወይም እየጠበቀች እንኳን ሳይኖር እንኳን እሱ አንድ ወንድ ነው በህይወት የሚመጣው እሱን እጠብቃለሁ ብላ መጠበቋ ክብሯ ነው። ወይም ለአንድ ወንድ መታጨቷ ጮኛ የሱ ነው ብላ የሱ መሆኗ ክብሯ ነው። ወይም የአንድ ባል ሚስት መሆኗ ክብሯ ነው። ክብር ያልሆነው ነገር እኮ እያሳየናቸው ነው። አሁን ዝም ብሎ ፓርቲ ሄዶ ከዛ በኋላ ጨፍሮ ከዛኛ ወንድ ጋር ሄዶ ገብቶ መተኛት፣ ከዛ በሳምንቱ ከሌላ ወንድ ጋር ጨፍሮ ገብቶ መተኛት፣ ከዛ ይሄኛው ክብር አይደለም። አድሚራብል አይደለም። ሌዲ አያረግሽም፣ ክብር አይሆንልሽም እያለን እኮ አሁን እየተነገረን ያለነው ለእህቶቻችን ይሄን ነው። ብዙ ዲስኮምፈርት ሊሰማው የሚችል ሰው እንዳለ አስባለሁ። በዚህ ሐሳብ ይሄንን ተናገራችሁ ብለው ይፈለገ ይሰማቸው። እንደ እህቴ ነች መምከር አለብኝ። በኋላ መጨረሻዋ ጥሩ አይሆንም። ጥሩ የሚሆነው የአንድ ወንድ ስትሆን ነው እንጂ ይሄንማ ካልመከርም ምኑን ፕሮግራም ሰራ ነው። የሌዲ ባህሪ መሆን ያለበት ፍቅር መሸፈን አለባት ስልሽ አንድ ጊዜ እሷነቷን መስጠት የለበት። ለምሳሌ ዛሬ ዴት አደረጉ፣ እጇን ነካው። ከዛ እጇን ስለነካው ገርሞት መዋል አለበት። ከዛ ማለፍ የለበትም። ዛሬ እጇን ነካ፣ ተደንቆ የወንድ ልጅ ባህሪው ነው። ተደንቆ እጇን እኮ ነካውት ብሎ ገርሞ ደንቆ ተደስቶ እጇን ስለነካ በጣም ተደስቶ ይሄዳል። ሌላ ቀን በጣም እንትን ብሎ ደግሞ በሌላ ጊዜ ደግሞ እንደምንም ብሎ እዚህ ጋር ይስማታል። ጉንጯን ስለሳማት ተደንቆ ተደስቶ ስቆ ምናምን ሰለብሬት አድርጎ በዓል አድርጎ ሄዶ መደነቅ አለበት። አሁን ምን እያደረገ ነው? ዲስከቨር እያደረገ ነው። ክብሯ ነው። ቀስ በቀስ ነው መሆን ያለበት እና ቀስ በቀስ ወንዱም ራሱ ኤክሳይትድ የሚሆነው እንዲህ ሲሆን ነው። በአንድ ጊዜ የሆነ ነገር ውስጥ መግባት የለባቸውም። ዛሬ ስለነካት ተገርሞ ሌላ ቀን ጉንጯን ስለሳመት ለዛውም እንደዚህ እያለችበት እየሸሸችው እንዲህ እያለችበት ከዛ አስጠብቃው ከዛ ዲስከቨር እያደረጋት መጨረሻ ላይ ሁሉም ነገር ውስጥ ይገባሉ። ግን መሸፈን አለባት።
ክብሯ እንደዚህ ነው እያስጠበቀችው ነው ቀስ በቀስ ነው ደረጃ በደረጃ ነው ስቴፕ ባይ ስቴፕ ነው ኢቭን የራሷ ሰው ሆኖ ነው የምልሽ ኢቭን ጮኛዋ ሆኖ እንኳን እንደዛ ነው መሆን ያለበት ስለዚህ ተሸፈነች ስታየው ከነ ተሸፈነች ከዛ ሚስቱ ሆና እንኳን እንግዲህ ገብታ እርግጠኛ ነኝ ወዲያው አብራው አልተኛችም እሷ መጀመሪያ ቀን እንዲነካት ፈቅዳለት ሌላ ቀን ሊስማት ብትሎ እንደዚህ ብላ ሸሽታ ደምንም ተንጠራርቶ ጉንጯን ስሟት ከዛ በኋላ ስቴፕ ባይ ስቴፕ ዲስከቨር እየተደረገች በጣም ኤክሳይቲንግ ይሆናል ደስ የሚል ነገር ይሆናል ይሄ የአድሚራብል የሚወደሱ የሚከበሩ ሴቶች ባህሪ ነው እውነቱን ልንገርሽ እንደ ወንድ ደስ ነው የሚለው ወንዱ አሁን ለምሳሌ ብዙ ጊዜ ሲባል እሰማለሁ ወንድና ሴት ተገናኙ ከዛ አብረው አደሩ ከዛ የሚፈልገውን ካገኘ በኋላ አልደወለልኝም ሳይደውልልኝ በማግስቱ እንኳን አደውለም ይደውልላታል ወሹዲ ይሄን አሁን እኮ ይሄንን ለእህቶቻችን ለሴቶች እኮ ስንነገር የነሱ ቫልዩ እኮ እንዲጨምር ነው ለነሱ እኮ ጥሩ እንዲሆንላቸው ነው ተገናኙ የሆነ ቦታ ራት በሉ ገብቶ ተኙ አይደል ከዛውን በቀላሉ አገኘው እሱ it was easy ከዛን ሌላ ዲስከቨሪ ነው የሚፈልገው እሱ ሌላ ሴት ነው ዲስከቨር ማድረግ የሚፈልገው ያላገኛትን ሴት ነው እቺን ማገኛት በቃ በአንድ ቀን አገኛት ስለዚህ አሁን መብቷን መንካታችን አይደለም ነፃነቷን መብታት 21ኛው ሴንቸሪ መሆኑን እናውቃለን ግን ላንቺ ለራስሽ ክብር ላንቺ ራስሽ የምትከበሪው ዲስከቨር እንዲያደርግሽ ፍቀጅለት ቀስ በቀስ ዲስከቨር ከዛ አይሄድም እሱ ግን አንድ ቀን ተገናኙ አብሮተኝ አይደውልም አልደወለም ምናምን ይላሉ ኦፍ ኮርስ አይደውልም በአንድ ቀን እኮ ያ ኤክሳይት የሚያደርገውን ነገር ኤክሳይትመንት ያለውን ነገር ከከለከልሽው አብረሽው አድርሽ ሴቶችን ቻሌንጅ ማድረገው በዚህ ነው ዲስከቨር የምትደረጊ ሁኚ ተሸፍነሽ ቀስ በቀስ የምትገለጪ ቀስ በቀስ የምትገለጪ ቀስ በቀስ ዲስከቨር የምትደረጊ ሁኚ ኢቭን የራስሽ ወንድ ሆኖ ከዛ you keep him excited እንደዛ ሲሆን ለእህቶቻችን ለጓደኞቻችን ለሴቶች መንገር የምፈልገው እንደዛ አታድርጉ አትክል ለመሰልጠን አይደለም ክብር አይሆንልሽም የምትከበሪው በዚህኛው መንገድ አይደለም የምትከበሪው በዛኛው መንገድ ነው በቃ ቫልዩ የምትደረጊው አድማየር የምትደረጊው የምትደነቂው የምትሞገሽው በዛኛው መንገድ ነው ተፈልጋ መገኘት አለባት ክብሯ ነው ተፈልጋ መገኘቷ እንደዚህ በጊዜ ተፈጅቶ ተፈልጋ መገኘቷ ክብሯ ነው ዝም ብላ አቬለብል መሆን የለባትም እዛ ራት ሲበላ ሁሌ ይዛለች እዛ ጋር ሁሌ ያለች እዛ ጋር ሁሌ ያለች እዛ ጋር ሁሌ ያለች አቬለብል መሆን የለባትም ብርቅ መሆን አለባት ሌዲ እንድትሆን የምትከበር የምትመሰገን እንድትሆን she has to be ብርቅ መሆን አለባት እና ያስከብራታል ብርቅ መሆኗ ያስከብራታል በየቦታው ዝም ብላ መገኘት የለባትም እና ይሄ ብርቅነቱ ያስፈልጋል ግን አሁን እንትን ካፌ አሁን እዚህኛው ጋር ደግሞ እንትን ካፌ ዘመን በሆቴል ዞር ስትይ እሷን ይሄ ልክ አይደለም ቁጥብ መሆን ያስፈልጋል መፈለግ ያስፈልጋል ማለት ነው